ዛሬ የዕጣ ፈንታ የመጨረሻ ቀን ነው። ፍጻሜው ግን በታላቅ ጩኸት ሳይሆን ብዙ ተመልካቾችን ግራ ባጋባው ጸጥተኛ ድንጋጤ ነበር። ብዙ ተመልካቾች ግራ ባጋባ ጸጥተኛ ድንጋጤ፣ አንዳንዶች ወደዱት፣ ሌሎች ደግሞ ተከፉ። ነገር ግን እውነተኛው ጥያቄ መጨረሻው ጥሩ ነበር ወይ? እንዲሁም ደግሞ ምዕራፍ 2 መቼ ይጀምራል? የትስ እናገኘዋለን የሚለው ነው። እንደ ማንኛውም የፍቅር ኮሜዲ ድራማ በቀላልና በደስታ ነው የጀመረው። ዋና ገጸ ባህሪያችን አዳ በእድል ታምናለች። ትክክለኛ ጋብቻ ደስታን እንደሚያመጣላት ታስባለች። በሌላ በኩል ቦራ የሚያምኑ በጥረቱ እንጂ በአጋጣሚ አይደለም። ይህ በእምነት መካከል ያለው ልዩነት የታሪኩ የልብ ትርታ ሆነ። ሁለት ከተለያዩ ዓለም የመጡ ሰዎች በአንድ ቦታ ላይ ፍቅርን ፍለጋ። ይህን ድራማ ልዩ ያደረገው የፍቅር ታሪኩ ብቻ አይደለም፣ በቁጥርና በራስ አሳልፎ በመስጠት መካከል የነበረው ውስጣዊ ትግልና ስሜታዊ ውጥረት እንጂ። መጀመሪያ ላይ አዳ ምንም ግድ የሌላት ትመስል ነበር፣ ነገር ግን በውስጧ ዕጣ ፈንታዋን እንዳታጣ ትፈራ ነበር። ቦራ ደግሞ በእድል ላይ መደገፍ አይፈልግም። ሕይወቱን በምክንያትና በጠንካራ ሥራ መገንባት ይሻል። እያንዳንዱ ክፍል የሚያስታውሰን አንድ ነገር አለ። አንዳንድ ጊዜ ፍቅር ስለ ስሜት ብቻ አይደለም። ፍቅር ስለ ቆራጥነትና ስለ አደጋ ሪስክም ጭምር ነው። በድራማው አጋማሽ ላይ ሁሉንም ነገር የሚቀይሩ ክስተቶች አየን። ያንን በካፌው ውስጥ የነበረውን ጭቅጭቅ ታስታውሳላችሁን? ኮመንት ስፍራው ላይ የምታስታውሱ ካላችሁ ወደ ተመልካቾች፣ በነገራችን ላይ ቪዲዮውን ላይክ ያላደርጋችሁ ላይክ ማድረጋችሁን አትርሱ። ቻናሉን ሰብስክራይብ ያላደርጋችሁ እነሆ ሰብስክራይብ ማድረጋችሁን አትርሱ። በዕጣ ፈንታ ላይ ማን ለይበልጥ ወደዳችሁ? ኮመንት ስፍራ ላይ አስቀምጡ። በትክክል ሊለያዩ ነው ብለን ስናስብ አዳ ሁሉንም ነገር የሚቀይር ሚስጥር አወጣች። ይህ ከእንግዲህ የፍቅር ታሪክ ብቻ አልነበረም፣ የእርቅ፣ የኩራት፣ የፍርሃትና የእውነተኛ ታሪክ እንጂ። ከዚያም የመጨረሻዎቹ ክፍሎች መጡ። እዚያ ጋር ነው ስሜታዊ ውጥረቶችን ወደ ጸጥተኛ ማዕበል እየቀየረው። ትልልቅ ፍንዳታዎች ወይም ድንገተኛ መገለባበጦች አልነበሩምን? እውነተኛ የሰው ልጅ ስሜቶች እንጂ። ቦራና አዳ ከምርጫዎቻቸው ጋር ፊት ለፊት ተባጠጡ። ፍርሃታቸውን፣ ጸጸታቸውንና እውነታቸውን ተጋፈጡ። አንዳንድ ጊዜ መጨረሻዎች በታላቅ ድምቀት አይመጡም፣ የሚመጡት በግልጸኝነት ነው። አሁን ብዙ አድናቂዎች አንድ አይነት ጥያቄ እየጠየቁ ነው። ሲዝን 2 መቼ ይጀምራል? በሐውት ኦሊኖ በቱርክኛ ስሙ ሲሆን በእኛ ደግሞ ዕጣ ፈንታ። አሁን የተጠናቀቀው በቱርክ ውስጥ የነበረው የተመልካች ቁጥሮች ወይንም ደግሞ ሬቲንግ ዝቅተኛ በመሆኑ ነው። ምንም እንኳን ዓለም አቀፍ አድናቂዎች ቢወዱትም፣ የቴሌቪዥን ጣቢያዎች ታሪኩን እንዲሁም ድራማውን ቢያስተላልፉትም፣ ግን አንድ ነገር አለ። ታሪኩ ሳይጠናቀቅ አልቀረም። ስሜታዊ እልባት ላይ ደርሷል። ታሪኩ በድራማ ሳይሆን በትርጉም የተዘጋው። በእኔ እምነት ዕጣ ፈንታ ብርቅዬ ነገር አሳይቶናል። አስቀድሞ በሚታወቁ ክስተቶች ወይም በተጋነነ ድራማ ላይ አልተደገፈም። ፍቅር ጸጥተኛ፣ ውስብስብን፣ አንዳንድ ጊዜ የማይመች ግን አሁን ውብ ሊሆን እንደሚችል አሳይቶናል። ሁሉንም ታሪኮች በድል አድራጊነት አይጠናቀቁም። አንዳንዶቹ በመረዳዳት ያበቃሉ። ለዚህ ነው ይህ ድራማ በብዙ ሰዎች ልብ ውስጥ የቀረው። እስኪ አሁን የእናንተን ሀሳብ ልስማ። የዕጣ ፈንታ አጨራረስ ተመችቷችኋል? አክተሮቹም ወይም ተጨማሪ ነገር ፈልጋችሁ ነበር? እና ሲዝን 2 ቢኖር ኖሮ ታሪኩ ምን እንደሚሆን ትመኛላችሁ? ምን ይሆናል ብላችሁ አስባችኋል? ከታች በኮመንት ስፍራው ላይ ሀሳባችሁን አስቀምጡ። የዛሬው ትምህርታችን እዚህ ጋር ተጠናቀቀ። ዕጣ ፈንታ ምዕራፍ 2 አልተሰራለትም። እናመሰግናለን። ቪዲዮውን ላይክ አድርጉት። አዳዲስ መረጃዎች የሚቀርቡላችሁ ይሆናል።